ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 13 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ሙት የሚፈራው የአገዛዙ ጦር በዳንግላ አካባቢ አፈሳ ቀበሌ ላይ የጀግናው አርበኛ አዲሱ መንበርን መካነ መቃብር ፎቶ በጥይት ደብድቧል። በዘገባችን አካተነዋል። ፋኖ ብልጽግና ታላቅ በሚል በጎጃም ቀጠና የጀመረውን ዘመቻ ማክሸፉን አፋብን ቴዎድሮስ እዝ አስታውቋል። ሰሙታላችሁ። ሀገራዊ ምክክር ኮሚሽን ምክክሩን ለማስጀመር እክል ገጥሞታል መባሉን አስተባብሏል። የኮሚሽኑ ውድቀት ይፋ ሆኗል። ኢራን በሰሜን ኢራቅ በፈጸመችው ጥቃት አንድ የአሜሪካ ወታደር እንደተገደለና ሌላ ወታደር እንደቆሰለ የሀገሪቱ ማዕከላዊ እዝ አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። ሙት የሚፈራ አገዛዙ ጦር በዳንግላ አካባቢ አፈሳ ቀበሌ ላይ የጀግናው አርበኛ አዲሱ መንበርን መካነ መቃብርና ፎቶ በጥይት ደበደበ። ባለፈው ዓመት በነሐሴ ወር ታላቅ የጦር ሜዳ ጀብዱ ፈጽሞ የተሰዋውን የጀግናው አርበኛ አዲሱ መንበርን የቁም ስምና ታሪክ ማጥፋት ያቃተውና በተስፋ መቁረጥ ማቅ ውስጥ የወደቀው የአገዛዙ የብልጽግና ሰራዊት ሰሞኑን ወደ ቀበሌው ባቀናበት ወቅት መካነ መቃብሩ ላይ የተሰቀለውን የአርበኛውን ፎቶ በጥይት እንደደበደበው የመረብ ሚዲያ ምንጮች የገለጹ ሲሆን ይህ ተግባር የፋኖ ክንድ በህይወት እያለ ብቻ ሳይሆን በሞት ከተለየም በኋላ እንኳን ምን ያህል እንደሚፈራው በገሃድ አሳይቷል። የጠላትን ጦር ክፉኛ ሲያፍረከርክና ወደር የሌለው የጦር ሜዳ ጀብዱ ሲፈጽም ከርሞ በመጨረሻም ነሐሴ 15 2017 ዓ.ም ክቡር መስዋዕትነትን የከፈለው አርበኛ አዲሱ መንበር በአካባቢው ህዝብና በትግል ጓዶቹ ልብ ውስጥ ደማቅ የድል አሻራ አስቀምጦ አልፏል። የጀግናው የህይወት ታሪክ ማጥፋት ያልቻለው የብልጽግናው መከላከያ ሰራዊት ሰሞኑን ወደ አፈሳ ቀበሌ ባቀናበት ወቅት ፍጹም ኃላፊነት የጎደለውና ወታደራዊ ስነ ምግባር የሌለው ከባህልና ከእሴት ያፈነገጠ የውርደት ተግባር ፈጽመዋል። ሰራዊቱ የጀግናው አርበኛ አዲሱ መንበረ መካነ መቃብር ቦታ ድረስ በመሄድ በመቃብሩ ላይ የተሰቀለውን ፎቶ ስራዬ ብሎ ክላሽ በማነጣጠር በተደጋጋሚ በመተኮስ ደብድቦታል። ይህ በክብር ያረፈና ጀግና መቃብር ላይ ጥይት መተኮስ ያገዛው ሰራዊት የጀግኖችን ስምና ፎቶግራፍ እንኳን ማየት እስከማይችል ድረስ በከፍተኛ የስነ ልቦና ስብራትና የፍርሃት አዙሪት ውስጥ መውደቁን ፍንትው አድርጎ የሚያሳይ ክስተት ነው። ሀሳባቸውን ያጋሩ ድርጊቱን የተመለከቱና የሰሙ ሰዎች አርበኛ አዲሱ መንበር በጠላት ልብ ውስጥ የዘራው ፍርሃት ዛሬም በመቃብሩ ውስጥ ሆኖ እየቀጣቸው ነው በማለት የሰራዊቱን አረመኔያዊና የፍርሃት ተግባር ገልጸውታል። ፋኖ ብልጽግና ታላቅ በሚል በጎጃም ቀጠና የጀመረውን ዘመቻ ማክሸፉን አፋብን ቴዎድሮስ እዝ አስታወቀ። ፋኖ ውትድርናን ከማወቅም በላይ የህልውና ትግል እንዴት እንደሚመራ ጠንቅቀው የሚያውቁ ጦር መሪዎችን የያዘ ኃይል ነው። ፋኖ ፖለቲካ በምን መልኩ እንደሚሰራና ህዝብን ከጦር ጋር እንዴት አዋህዶ ለዓላማ መሰለፍ እንደሚቻል የሚያውቁ ፖለቲከኞች የያዘ ተቋም ነው ሲል አፋብን ቴዎድሮስ እዝ በሰጠው መግለጫ አሳውቋል። ከ3 ጀኔራሎችና ከ7 በላይ ኮሎኔሎችና ሀገሪቱን መከላከያ ይዞ ጎጃምን ለመውረር ቢሞክርም በፍጹም ያሰበው ሊያሳካ አልቻለም ሲልም አክሏል። ከአማኑኤል የነጅ፣ ከስናን የጠድ፣ ከደጋዳሞት ፈረስ ቤት፣ ከቢቡኝ ድጓ ጽዮን፣ ከደጀን የትኖራ፣ ከሞጣ ከተማ በመሆን በርካታ መድፍ በማሰለፍ ማህበረሰብን እየጨፈጨፈ ነው ያለው እዙ በዚህም በርካታ ንጹሃን ከነቤታቸው አጥተናል ሲል ገልጿል። መሐመድ ተሰማ የሚለው ፍጹም ከእውነት የራቀ ደረቅ ፕሮፓጋንዳ መሆኑን ገልጾ ፋኖ የሽምቅ ተዋጊ ነው፣ ቦታዎችን ሊይዝም ሊለቅም የሚችለው በራሱ ቀመር ነው፣ የቦታዎች በፈለገው ሰዓት መያዝ የሚያስችል አቅም አለው ብሏል። በአሁኑ ዕለትም ፋኖ በሚፈልገው ቦታ በቢቡኝ ወረዳ ሰንሰለታማ የጮቄ ተራራ በመሳብ እያናገሩት ይገኛሉ ሲል ገልጿል። በርካታ የጠላት ኃይል እየተደመሰሰ ይገኛል ያለም ሲሆን ውጊያዎች የጠላትን ቅስም በሚሰብር መልኩ እየተደረጉ እንደሆነም ገልጿል። በራሳችን ስልተ ምት ወደምንፈልገው ቀለበትም እያስገባ ነው እንጂ የተደመሰሰ ፋኖ የለም ሲል አክሏል። የት ቦታ ማን እንደመሰሱ ይህን በስም ሊመልሱልህ አይችሉም። ተራራ ባጭሮ ከመመለስ ውጭ ሌላ አማራጭ የለውም። የፋኖ አቅም ገና እየታገለ ይገኛሉ ያለው ይህ በእንዲህ እንዳለ አቶ መሐመድ ተሰማና ጦሩ ህጻናትን ጨምሮ ንጹሃንን አፍነው ምሽግ በመውሰድ ለጥይት መከላከያ ጋሻነት መጠቀማቸው ተሰምቷል። በጎጃም ቀጠና ደጋዳሞት ግንባር አንድ ሰው አልባ አውሮፕላን፣ 6 ታንክ፣ 3 ጀነራል መድፎች፣ በርካታ ቢኤም እና አየር መቃወሚያ እንዲሁም በሞርተርና በሌሎች ሜካናይዝድ መሳሪያዎች ሽፋን ታግዞ በአቶ መሐመድ ተሰማና በሌሎች ጀነራሎች እየተመራ ማጥቃት ከፍተው የነበረው የብልጽግናው አገዛዝ ምርጥ ጦር ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ባለመቻሉና ክፉኛ በመፍረክረኩ የ12ኛ ክፍል ብሔራዊ ፈተና ተፈትነው ወደ ቤተሰቦቻቸው በመመለስ
ላይ የነበሩ ተማሪዎችን አግቶ ወደ ምሽግ በማስገባት ለጥይት መከላከያ ጋሻነት እንደተጠቀመባቸው ታውቋል። የአማራ ህዝብና የፋኖ ሰራዊት ታላቅና ከባድ ማህበራዊ እሴትና የሞራል ልዕልና እንዳለው የሚታወቅ ሲሆን የአገዛዙ ጦር ይህንን የፋኖን የሞራል ጥንካሬና ለህዝብ ያለውን አክብሮት ለራሱ ወታደራዊ ጥቅም ማግኛ ለማድረግ መሞከሩ የራሱን የሞራል ውድቀት በይፋ ያጋለጠ ሆኗል ብለዋል የመረብ ሚዲያ ምንጮች። ይህ ተግባር ቀደም ሲል በወሎ ቀጠና ህጻናትን አፍኖ ወደ ምሽግ በማስገባትና የህዝብ ማመላለሻ ተሽከርካሪዎችን አግቶ ተሳፋሪዎችን የጦር ጋሻ ካደረገበት እርምጃ ጋር ተዳምሮ የብልጽግናው ጦር ዓለም አቀፍ የጦር ህግጋትን የጄኔቫ ኮንቬንሽንን በመጣስ በዓለም አቀፍ መድረክ ተጠያቂነትን የሚያስከትል ወንጀል ፈጽሟል። ሀገራዊ ምክክር ኮሚሽን ምክክሩን ለማስጀመር እክል ገጥሞታል መባሉን አስተባበለ። ከ4 ዓመት ሂደት በኋላ ረቡዕ ዕለት የመጨረሻውን ጉባኤ የመክፈቻ ስነስርዓት ያካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ቀናት ውስጥ ምክክሩን ለማስጀመር የገጠመውን ችግር ሐሰት ነው በሚል ለማስተባበል ሞከረ። ባለፉት 3 ቀናት ለ4 ሺዎች የጉባኤው ተሳታፊዎች ስለ ሂደቱ ገለጻዎችን መሰጠቱን እና ዛሬ ሰኞ አንስቶ 100% ወደ ስራ ይገባል ሲልም ነው የተሰማው። አብይ አህመድን ጨምሮ ከፍተኛ የሀገር ውስጥና የውጭ ባለስልጣናት በተገኙበት የተጀመረው ሀገራዊ ምክክር ጉባኤ ከ1 ወር በላይ ጊዜ ሊወስድ የሚችል ሂደት እንደሆነ መነገሩ ይታወሳል። ረቡዕ ሐምሌ 8 2018 ዓ.ም የመክፈቻ ስነ ስርዓቱ ከተካሄደ በኋላ በነበሩት ቀናት ምክክሩ አለመጀመሩ ከተዘገበ በኋላ የተለያዩ አስተያየቶች ሲሰጡ ቆይተዋል። የተመረጡት አጀንዳዎች ላይ ምክክር የሚካሄድበት መንገድ ተሳታፊዎች ባለመግባባቱ እንዲሁም በሌሎች ምክንያቶች ምክክሩን ለማስጀመር አስቸጋሪ ሁኔታ መፈጠሩን የሚያመለክቱ መረጃዎች ወጥተዋል። ምክክሩ የሚካሄደው በ8 ቡድኖች የሚከፋፈሉት ተሳታፊዎች እያንዳንዳቸው በዕጣ የሚደርሳቸውን አጀንዳ ከያዙ በኋላ ነው። ቀጥሎም የእያንዳንዱ ቡድን ተወካዮች በጋራ በተሰጧቸው አጀንዳዎች ላይ የደረሱባቸውን ድምዳሜዎች ይመካከራሉ። በመጨረሻም 4,000ዎቹ ተሳታፊዎች የሚታደሙበት ጉባኤ ይደረጋል። ሀገራዊ ምክክር ኮሚሽን ዛሬ እሁድ ሐምሌ 12 2018 ዓ.ም ባወጣው መግለጫ በዚህ ሂደት ላይ የተፈጠረው ቅሬታ ምክክር እንዳይጀመር አድርጓል የሚለውን መረጃ አስተባብሏል። አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው የተሳሳተ መረጃ ሲያሰራጭ ተመልክተናል ሲል ነው የገለጸው። ሆኖም ምክክሩ ሊክድ የሞከረው ይህ እክል መፈጠሩ እርግጥ ሲሆን አሁንም አለመፍታቱ ታውቋል። አብይ አህመድ ለስልጣን ማራዘሚያ የሚያካሂዱት የምክክር ጉባኤ በብልጽግና ካድሬዎች የሚከወን መሆኑ ይታወቃል። ሆኖም አብይ ፕሬዚዳንት ለመሆንና ስልጣናቸውን ለማራዘም በማሰብ ያሰቧቸውን አጀንዳዎች እንደሚያስፈጽሙም ይጠበቃል። ኢራን በሰሜን ኢራቅ በፈጸመችው ጥቃት አንድ የአሜሪካ ወታደር እንደተገደለና ሌላ ወታደር እንደቆሰለ የሀገሪቱ ማዕከላዊ እዝ አስታወቀ። የአሜሪካ ማዕከላዊ እዝ እንደገለጸው ወታደሩ የተገደለው ተመቶ የወደቀ ኢራን ድሮንን ለማፈንዳት በተደረገ ሙከራ ወቅት ነው። ሌሎች ብዙ የአሜሪካ ወታደሮች የአካል ጉዳት እንደደረሰባቸውም ተገልጿል። ኢራንና አሜሪካ ለተከታታይ 8 ቀናት የተኩስ ልውውጥ ማድረጋቸውን ቀጥለዋል። ባለፉት ቀናት ሁለቱም ወገኖች መሰረተ ልማቶች ላይ በደረሱ ጥቃቶች አንዳቸው ሌላቸውን ሲከሱ ቆይተዋል። ዋሽንግተን በኢራን ወደቦች ላይ እገዳ ስትጥል ቴህራን የሆርሙዝ ወሽመጥን ዘግታለች። በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት ቀጥላለች። የአሜሪካ ጦር እንዳለው በኢራን ላይ እየወሰደ ያለው እርምጃ ሀገሪቱ የንግድ መርከቦች ላይ ጥቃት የምታደርስበት አቅም ለማዳከም ያለመ ነው። ኢራን በዮርዳኖስ ባደረሰችው ጥቃት 2 የአሜሪካ ወታደሮች ሲገደሉ 1 ወታደር የደረሰበት እንዳልታወቀ መገለጹ ይታወሳል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ ላደረሰው ጥቃት በጽኑ እንደሚቀጣም አክሏል። አሁን ድረስ የተገደሉ የአሜሪካ ወታደሮች ቁጥር 17 ደርሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።